ሰላም ለሁላችሁ። ዛሬ አንድ አስፈላጊ ነገር ከነርስ እይታ ሆኜ የማካፍላችሁ ነገር አለ። ምንድነው? ብዙ ቤተሰቦች ነርሶች የነርሶች ስራ መድኃኒት መስጠት፣ የሐኪም ትዕዛዝን መቀበል ብቻ አድርገው ያስባሉ። ነገር ግን ነርሶች ኢሞሽናል ሪስፖንሲቢሊቲ ወይም ደግሞ የስሜት መሸከም ኃላፊነት አለባቸው። ምን ማለት ነው? የአንድን ታካሚ ከፍተኛ የስቃይ የህመም ፍርሃቱን፣ ግራ መጋባቱን እና ብቸኝነቱንም ጭምር ነው ሼር የሚያደርጉት ማለት ነው። ይሄ ነገር እንዴት ነው? በተለይ በእኛ ሀገር ብዙ አይነት ታካሚ አለ። ያው ካለው ከሀገራችን ነባራዊ ሁኔታ የተነሳ አንዳንድ ጊዜ ወደ ሆስፒታል የሚመጡ ታካሚዎች ምንም ረዳት የሌላቸው፣ ጠያቂ የሌላቸው፣ መድኃኒት የሚገዛላቸው የሌለ ማለት ነው። እንደዛ ይመጣሉ። ወይም መንገድ ላይ ወድቀው ተገኝተው ይመጣሉ። ያ ሲሆን ብዙ በጣም ሀዘን ይሰማል እዛ ሆነ ስትሰራ። ይህንን ሁሉ ነው እንግዲህ ተሸክመው እና ከባድ ጊዜያቶችን ከታካሚ ጋር ሆነው ያሳልፋሉ ለረጅም ጊዜ። ይሄ ደግሞ ለአንድ ቀን፣ ለሁለት ቀን፣ ለሳምንት ብቻ ሳይሆን በየዕለቱ ይሄ ስራ ውስጥ እስካሉ ድረስ ሁሌ የሚያጋጥማቸው ነገር ነው ማለት ነው። እና አንዳንድ ጊዜ ከታካሚው ብቻ ሳይሆን የታካሚው አስታማሚዎችም ጭምር የእነሱንም ስሜት ነው የሚጋሩት። በጣም ሊፈሩ ይችላሉ። ምክንያቱም የሚታከመው ሰው ወይ እናት ወይ አባት የሚወዷቸው ሰዎች ስለሆኑ ምንም ራሳቸውን ለማረጋጋት ቢሞክሩም ከፍተኛ ጭንቀት ይሰማቸዋል ማለት ነው። ያ የሚጋባ አይነት እንደዛ ስላችሁ ሊያለቅሱ ይችላሉ፣ ሊያዝኑና ሰው ስለሆናችሁ ያን ነገር ትሸከማላችሁ አብራችሁ። እዛ ብቻ ስራ ቦታ ብቻ ሳይሆን ከዛም ስትወጡ ይሄ ነገር ደግሞ ቶሎ አይለቅም። ያንን ስሜት ከዛ ከስራ ቦታም ነው ይዘን ወደ ቤታችን የምንሄደው ማለት ነው። እና ታካሚዎችን የሚረዳ አንድ ትልቅ ነገር አለ። እሱ ምንድነው? የቤተሰብ ድጋፍ ነው። ታካሚዎች በረጋ መንፈስ መጎብኘት አለባቸው። በረጋ መንፈስ ስንል ምንም እንኳን ሁኔታው የሚያስጨንቅ የሚያሳስብ ቢሆንም አስታማሚዎች ወይም ቤተሰቦች ድጋፍ የሚሰጡ ማንኛውም ሰዎች በተረጋጋ መንፈስ ሆነው ያንን ሰው ሊደግፉ ይገባል ማለት ነው። ሌላው መልካም ቃላትን መናገር፣ ብዙ ተስፋ የሚያስቆርጡ ነገሮችን ያንን ሰው የበለጠ ጭንቀት ውስጥ ወይም ከበሽታው ጋራ የበለጠ እንዲጨናነቅና ሌላው በሽታውም እንዲባባስ ሊያደርግ ስለሚችል መልካም ቃላትን መናገር እጅግ ጠቃሚ ነው ማለት ነው። ሌላው ትዕግስት ያስፈልጋል። ከታካሚ ጋር የሚሆን ሰው መታገስ አለበት። ምክንያቱም የታካሚዎች ባህሪ ከህመም የተነሳ ሊሆን ይችላል፣ ያው ሊለወጥ ይችላል። ከበፊቱ መነጫነጭ ሊኖር ይችላል፣ ማልቀስ፣ ተስፋ መቁረጥ ስሜት፣ እነዚህ ነገሮችን በትዕግስት ማለፍ ያስፈልጋል ማለት ነው። ያንን ነገር ማወቅ አለብን። ሌላው በስሜት ወይም ኢሞሽናል ፕሬዘንስ ያስፈልጋል። ለታካሚዎች ስሜታቸውን መጋራት፣ በእነሱ ቦታ ሆኖ ያንን ለመረዳት መሞከር እጅግ በጣም ጠቃሚ ነው። እነዚህ ነገሮች ምንም የማይጠቅሙ ሊመስሉ ይችላሉ ለሰዎች፣ ግን ለአንድ ታካሚ ደህና ሆኖ አገግሞ እንዲወጣ እጅግ በጣም አስፈላጊ ነገሮች ማለት ነው። እውነቱን ለመናገር ይህንን የምናገረው እኔ
ከነርስነት ሙያዬ ባሻገር ብቻ ሳይሆን በራሴ ታካሚ ሆኜ ያሳለፍኩባቸው ጊዜያቶች ስላሉ ስለዚህ ሆስፒታል ውስጥ ርህራሄ፣ ትዕግስት እና የስሜት ድጋፍ ምን ያህል ትልቅ እንደሆነ በደንብ አውቃለሁ። እናም ፈውስ መድኃኒት ብቻ ሳይሆን የሰውም ድጋፍ እንደሆነ መረዳት አለብን ማለት ነው። ሌላው እባካችሁ የጤና ሰራተኞችም ሰዎች ናቸው። እኛም እንደ ማንኛውም ሰው ችግር ያጋጥመናል፣ እንደክማለን፣ ብዙ ከባድ ቀናቶችን ልናሳልፍ እንችላለን። ነገር ግን ያም ሆኖ በየዕለቱ ህመምተኞችን ለመርዳት እንሞክራለን። እውነቴን ነው የምላችሁ፣ አንድ መልካም ቃል፣ ትዕግስት እና መከባበር የጤና ሰራተኞችን ትልቅ ኃይል ይሰጣቸዋል። በሆስፒታል ውስጥ የሚታይ መልካምነት፣ በጎነት ቤተሰቦችንም፣ ታካሚዎችንም፣ ጤና ሰራተኞችንም ያበረታታል። አመሰግናለሁ።